እዚህ ጋርም የተለያዩ ላይቶችን እያየሁኝ ነውና ሶስት ከለር ያለውም አለው አንድ ከለር ያለውም አለው። ክረምት ላይ የመዛግንትን የላቸውም ባህሪ የላቸውም። ዳይኒንግ እና ስልሳሉ እነዚህ ሴት አላቸው። እነዚህ ሳለሆን ፐርፐዝ ናቸው። እነዚህም ከቻይና የምናስመጣቸው። እዚህ ሳይዝም አለው ማለት ነው። በትልቁም ለሚፈልግ አነስተኛም በሚፈልግ ሳይዝ አላቸው። በእነዚህ እቺኛዋ ኮኔክተር ናት ማለት ነው። እቺኛዋ ኮኔክተር ናት። ቀለርም አላት። በጣም ነው የምታምረው። የተለያዩ ከለሮች አሏት። ሰላም እንዴት ናችሁ? ውድ የሣድስ ቲቪ ተመልካቾቻችን፣ ዛሬም እንግዲህ ካሳንቺስ አካባቢ ጋላክሲ ህንፃ ላይ የመብራት መሸጫ ቤትን ሪቪው ልናደርግ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁን ቆዩ። ተከታተሉ። ሰላም ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስምን ማልበል? ተስፉ ባህሉ ከሊያ ላይቲንግ። እሺ፣ ያው እንግዲህ በጣም ብዙ ላይቶች አላችሁና ለሆም ፐርፐዝም ለኮመርሻልም እንግዲህ እንደማየው ከሆነ ብዙ አይነት የላይት አማራጮች አላችሁ። እስቲ ከነዚህ ጀምርና ምንድነው የሚባሉት እነዚህ ስማቸው? እሺ፣ እነዚህ ተጣፊ ይባላሉ። ዋጋቸው ከ5000 እስከ 3500 አለ። በደረጃ ነው። 500 ሳይዝ፣ 300 ሳይዝ እና 400 ሳይዝ አሉት። እንደ ሳይዙ ይለያያል። እንደ ሳይዙ ይለያያል ዋጋው። እሺ 500 ሳይዝ 5500 ብር እና 400 ሳይዝ ከ4500፣ 300 ሳይዝ ያለ ይቀጥላል ዋጋው። ኦኬ እሺ። ከለራቸው እንደዚህ ነው ወይስ? ሶስት ከለር አለው። እሺ አንድ እኛና ሶስት እንደ ሰው ፍላጎት ነው ማለት ነው። እሺ ከላይ ያሉትም ተመሳሳይ ናቸው ነው? ይለያያሉ። እሺ ለምሳሌ አሁን ተንጠልጣይ ያለ ለደረጃ አለ። እነዚህም ሶስት ከለር አላቸው። ዋጋቸው 80000 እስከ 85000 ድረስ ነው ተንጠልጣዮቹ። እነዚህ ስንት ሜትር ነው ይሆናል ማለት ነው? እንደ እንትን ነው፣ ይረዝማል፣ ያጥራል። ማሳጠርም ማስረዘም ይቻላል እንደ ሰው ፍላጎት። እዚህ ጋር ስምናያቸው ለኮመርሻል ሴንተሮች ናቸው አይ ቲንክ ይሆናሉ። እነዚህ ለዳይኒንግ እና ስልሳሉ እነዚህ ሴት አላቸው። እቺኛው ለምሳሌ ዋጋቸው ከ60 እስከ 65000 ድረስ ነው። ለዳይኒንግ እና ለሳሎን ይሆናሉ ማለት ነው። የእነሱስ ይለያያል ከለራቸው? ሶስት ከለር አለው። መለየት ይቻላል ከለሩ እንደ ሰው ፍላጎት ማለት እንደፈለከው ትቀያይረዋለህ። ነጭና ያው ድብልቅ። እሺ ዋረን ሶስት ከለር። እሺ የምን ሀገር ምርቶች ናቸው እነዚህ? ቻይና። ከቻይና ነው የሚመጡት። እሺ የሀገር ውስጥ ምርት ትይዛላችሁ? የሀገር ውስጥ ምርቶች ፓኔል አለን። እሺ እና ስፖት ላይቶች አሉ። ጥቅም የፓኔሉ ያው ልክ እንደነዚህ ጂፕሰም ላይ ነው የሚቀበረው። ከጂፕሰም ቦርድ ላይ ነው የሚቀበሩት እና ፓኔሉ አለ። ያው ለምሳሌ ኦሬንጅ አለን እዚህ ጋር። እሺ የብራንድ ልዩነት ነው ያለው ነው? አዎ እንጂ ተመሳሳይ ነው። እነዚህ ፓኔል ይባላሉ። እነዚህ ስፖት ላይት ይባላሉ። ስፖት ላይት እና ፓኔል። እነዚህ የምንጠቀማቸው ለምን አገልግሎት ነው? እነዚህ ለኪችንም ይሆናሉ፣ ለፈለግሽበት ለራስሽ እንትን ነው። የነዚህ ከለርስ ልዩነት አለው ነው? ይለያያል። ሶስት ከለር ያለውም አለው፣ አንድ ከለር ያለውም አለው። እሺ የነዚህ ዋጋ እንዴት ነው? የዚህኛው ከ350 እስከ 380 ብር ድረስ። ይሄኛው ደግሞ እንደ ዋቱ ነው። 24 ዋት አለ 36 እስከ 42 እያለ ነው የሚቀጥለው። 24 ዋት ለምሳሌ ይሄ 600 እስከ 650 ብር ድረስ ይደርሳል። ምንድነው የዋት ልዩነት? የዋት ልዩነት ኃይል አለው። ለምሳሌ ዋት 24 ዋት እና 36 አንድ አይሆንም። 24 ዝቅ ያለ 36 ደግሞ ከፍ ያለ ነው፣ እየጨመረ ነው የሚመጣው ማለት ነው። እሺ ከዛም በዘለለ ደግሞ ያው አንዳንድ ቦታዎች ላይ ዞር እያለ እያየን ነበርና ኮሪደር ልማቱ ላይ የተለመዱ ላይቶች አሉ አሁን ላይ ያው እዛ ጋርም እያየኋቸው ነውና ባለ 3ም ባለ 4ም አሉ። እነሱስ በምን አለ? እነዚህ የኮሪደር ጄኬፎች አሉ በፕላስቲክ እና በብረቶች። እሺ በብረቶች ውስጥ ባለ 4 እና ባለ 3 ባለ 2 እያለ ነው የሚቀጥለው። ለምሳሌ ባለ 4ቱ ከ1300 እስከ 1200 ብር፣ ባለ 3ቱ ደግሞ ከ1000 ብር እስከ 1100 ብር፣ ባለ 2ቱ ያው እዛ ጋር አለልሽ ከ800 ብር እስከ 600 ብር ድረስ ያለ ይቀጥላል። ምንድነው ልዩነታቸው? የብረትና የፕላስቲክ ሲሆን ልዩነቱ የፕላስቲክና የብረቱ ልዩነቱ ፕላስቲኩ በፀሐይ በመታበት ልክ እንትን ይላል። ፀሐይ ሲመጣው የመቅረት እንትን አለው። የብረቱ ደግሞ እንትን አይልም ማለት ነው። እሺ ክረምት ላይ የመዛግንትን የላቸውም፣ ባህሪ የላቸውም። ቢቃጠልም ባላስት አላቸው። ለምሳሌ ፓኔል ላሳይሽ። ምንም ቢበላሽም ባላስት አለው። ቢስተካከሉ ከዚህ ላይ የሚሰራው እንጂ ምንም ከብርሃን ከእንቱ አይኑ ላይ ምንም የሚባልበት ነገር የለም። ተስተካከሉ እቺኛው ብቻ የምትቀየረው የራሱን ቅየራ አለ። እቺን የፈለግንበት ቦታ እናገኛታለን። ከየትም ቦታ ይገኛል። እሺ ከኛ ጋር ምን ይዘን እሺ እዚህ ጋርም የተለያዩ ላይቶችን እያየሁኝ ነውና እስቲ ስለ እነዚህ ላይቶችም ንገረኝ። እሺ እነዚህ ኮለል ናቸው፣ የውጭ የአጥር ኮለል። እሺ በደረጃ ነው። የኛው ከ3008 እስከ 4000 ብር፣ የኛው ደግሞ ከ4000 እስከ 4005፣ የኛው ደግሞ ከ4005 እስከ 5000 ብር እያለ ይቀጥላል። እሺ እነዚህም ከቻይና ነው የሚመጡት? እነዚህም ከቻይና የምናስመጣቸው እና ጋርደን ላይት አለ። ያው
ለኮሪደር ለበር ማለት ነው። ለበርም እና ፓውዛዎች አሉ ከ50 ዋት እስከ 150 ዋት ድረስ ከ200 ብር እያለ የሚቀጥል 50 ዋቱ ከ3500 እስከ 3800 ብር 150 ዋቱ ደግሞ 4000 እስከ 5000 ብር እያለ በእንደ ዋቱ ደረጃ ነው። እነዚህ ከውጭ ነው የሚመጡት ማለት ነው። ብዙ ጊዜ ዲኮር ቤቶች ምናምኖች ላይም ስለማያቸው። እሺ እስቲ ወደ እነዚህኞቹ ላይቶች ደግሞ እንለፍና ለየት ያሉ ዲዛይን ያላቸው ናቸው እነዚህ ላይቶች ያሉ። በምሳሌ እችኛ ለሱቅ ትሆናለች፣ ለፀጉር ቤት፣ ለማንኛውም ለሱፐር ማርኬት ለማንኛውም ትሆናለች። 3 ከለር አላት። ሰው በፈለገው ከለር መጠቀም ይችላል ማለት ነው። እሺ እነዚህ ሳለ ሆም ፐርፐዝ ናቸው ይሆናሉ። ያው እነዚህ በምሳሌ ሴት አላት፣ ተለጣፊ ናት፣ 3 ከለር አላት። ለሳሎና እንደ ላይቲንግ ትሆናለች። ለዳይኒንግ ኦኬ። ስለዚህ ሳይዝም አለው ማለት ነው። በትልቁም ለሚፈልግ አነስተኛም በሚፈልግ ሳይዝ አላቸው። በእነዚህ በአራት ማዕዘኖቹም እንደዛው ነው። በአራት ማዕዘኖቹም አላቸው። ያው 300 ሳይዝ እና 400 ሳይዝ የሚባላሉ። ይችኛው 300 ሳይዝ ናት። ይችኛው 400 ሳይዝ እና 500 ሳይዝ አለ። 500ም አለው ከፍ የሚል ማለት ነው። ስለዚህ እንደ ሰው ፍላጎት ነው። ይችኛው ከአልጋ ጎን ማድረግ ትችላለሽ። ዋጋ ከ3500 እስከ 4000 ድረስ ነው። እሺ ከለሯም በጣም ነው የምታምረው። የተለያዩ ከለሮች አሏት። 3 ከለር 2 ከለር አለ። እሺ እናም ኮርነር መብራቶችም አሉን። በዚህኛው ከለር በዚህኛው እና በዚህኛዎች አሉ። በፕላስቲክ እና ልክ በብረቶችም አሉ። አዎ እቺም በጣም ነው የምታምረው። ለየት ያለች 3 ከለር አላት። ዋጋው ደግሞ ተመጣጣኝ ነው። ከ3500 ጀምሮ እስከ 3700 ብር። እቺኛይቱ ጋር የምንጠቀማት ማለት ነው። ኮርነር ዳር ላይ ማድረግ ትችላለሽ። እሺ እዚህ ጋር ደግሞ ስጋዋም ጀምሮ እያየሁት ነበር። ለየት ያለ ማግኔቲክ ላይቶች አሉን። ተቀባሪና እንትን የሚባሉት አሉ። በሃዲድ ነው የሚሰሩት። ልክ በዚህኛው ላይ 2 ሳንቲ እና 3 ሳንቲ የሚባሉት አሉ። ሃዲዱ ይሄ ነው። በሃዲድ ነው የሚሰራው። ለዚህ ላይ ማለት ነው። ሃዲዱ ላይ ነው የሚቀበረው። አዎ በሃዲድ ተቀባሪ ነው እና ኮኔክተር አለው እዚህ ጋር። ልክ በኮኔክተር ነው የሚሰራለት። እሺ እቺኛዋ ኮኔክተር ናት ማለት ነው። አዎ እቺኛዋ ኮኔክተር ናት። ልክ እዚህ ጋር ይገባና ይሄኛው ከኤሌክትሪክ ሲስተም ጋር ነው የሚገናኘው። ይሄ ደግሞ ከሃዲድ ጋር ይገናኛል። ከሃዲዱ ጋር ይገናኝና ውስጥ ነው የሚቀበረው ማለት ነው። እነዚህን ታዲያ ብዙ ጊዜ ምን ላይ ነው የምንጠቀማቸው? እንደፈለግሽ እንዳማራጭ ማድረግ የምትችይው መሀል ላይ ሴንተር ላይ ማድረግ ትችላለሽ። ተለጣፊ መሆን ይችላል። እንደፈለግሽ እንዳማራጭ ማድረግ ትችላለሽ። ዋትም አለው 12 ዋት አለው። እንደ ሹተሮችም አሉ። ለምሳሌ እቺኛ ሹተር አለች። እሺ ሹተር ማለት ምንድነው? አልገባኝም። ይሄ ምን ጋር ነው የሚሆነው? ልክ በሃዲድ ላይ ነው የሚመቀበር የሚቻለው። ይሄም እንደዛው ማለት ነው። እሺ ስለዚህም ለሱቆች ምናምን ነው ለሱቆች ለማንኛውም ነገር መሆን ይችላል። አየኛው። እሺ የነዚህ ዋጋ ይሄኛው ከ3000 እስከ 3500 ብር አለ። እሺ እነዚህ ተቀባሪዎች እነዚህም ዋጋቸው አለው። በምሳሌ 36 ዋት አለ፣ 12 ዋት አለ ያሉ የሚቀጥሉና ሳንቲሜትር አለ። ይሄ 60 ነው። ዋጋው 6000 ብር ነው። ከ5 እስከ 6 ብር ያለ ከፍ የሚልም አለ ማለት ነው። ልክ እንደ ዋቱ እቺኛም ትለያለች ማለት ነው። ከዚህ ከላይ ያለችዋ እቺኛዋ 12 ዋት ናት። ዋጋው እቺኛ ደግሞ 2600 ብር። እሺ በተጨማሪም እነዚህም አሉ። ካፖች ለሱቅ ማድረግ ትችላለሽ፣ ለፈለግሽው ነገር ማድረግ ትችላለሽ። ከነዚህም አሉ። ሃንጊንግ ይባላሉ። እሺ ለበረንዳ ለፈለግሽው ነገር ማድረግ ትችላለሽ። ዋጋቸው ደግሞ ከ2500 እስከ 2600 ብር ነው። በእነዚህ ደግሞ ከ3000 እስከ 3500 ብር ድረስ አለ። ሌላ ደግሞ ስትሪፕ ላይቶችም አሉን። ስትሪፕ ላይቶች ያው ተቀባሪና ተለጣሉ። ዋጋቸው እስከ 180 እስከ 230 ድረስ አለ። በሜትር ማለት ነው። በሜትር እሺ በትልም ትሸጣላችሁ? በጥቅል ማለት ነው። ብዛት ለሚፈልግ ሰውስ ምን አይነት አማራጮች አላችሁ? አማራጮች አሉ። ለምሳሌ ሶኬት እንጨምራለን፣ ሪሞት አብሮ ይጨምራል። በዚህኛው ላይት ነው ወይስ ኖርማሊ ሁሉንም ላይቶች? አሁን ለምሳሌ ብዛት ለሚፈልግ ሰው ብዛት ማቅረብ ትችላላችሁ? እንችላለን። በደንብ ብዛት አላችሁ ማለት ነው። እንግዲህ ቅድም እንዳልከኝ ከቻይና ነው የሚመጣው ስላልከኝ ይሄን ጥያቄ ጠየቅኩህ ነው። በምን ያህል ጊዜ ውስጥ ይደርሳል? 2 ወር 3 ወር ይደርሳል። እሺ በመጨረሻ መናገር የምትፈልገው ነገር ካለ? በመጨረሻ እኛን ለማግኘት ለምትፈልጉ ቁጥር 1 ባማኮ ህንፃ ጋላክሲ ፊኒሺንግ S08 እንገኛለን። ቁጥር 2 ደግሞ ኤቢ ዞን ገበያ ማዕከል ግራውንድ 117 እንገኛለን። በተጨማሪም ስልክ ቁጥር 0923 208917 ይደውሉ። ሳሪስ ቲቪዎች መጣችሁ ስለጎበኛችሁን ከልብ እናመሰግናለን። እኛም በጣም እናመሰግነው። መልካም ቀን ይሁንልህ። ተመልካቾቻችን እንግዲህ ዛሬ ጋላክሲ ፊኒሺንግ ሞል ላይ በመገኘት የተለያዩ የቤት ውስጥም ሆነ የኮሜርሻል መብራቶችን ሪቪው ሳደርግላችሁ ቆይቻለሁኝ። ድርጅቶቻችሁን ሪቪው ማስደረግ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ፕሮግራማችሁን ስመራላችሁ የቆየሁትኝ ውብ አካል ጌታቸው ነኝ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ።